بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ወደ መስጂድ ሲገባ መስጂድ ራሱ የሆነ አዳቦች ስርዓቶች አሉት። እንደዚህ መስጂድን አዳብና ስርዓት ራሱን ቻለ ትምህርት ነውና ልንማረው ይገባል። ግን አሁን ሰላት ለመስገድ የገባን ስለሆነ የገባን ያለን የግድ ማለት ያለብን ወይም ደግሞ የግድ ባይሆንም እንደሱና ነው ጥሩ ነው አጅር አለውና ያን እናደርጋለን። ስንገባ በቀኝ እግራችን ነው የምንገባው። ስንገባ ብስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ اللهم اغفر لي ذنبي وافتح لي ابواب رحمتك የሚለውን ብለን እንገባለን። ምንገባው በቀኝ እግራችን ነው። መስጂድ ገባን ማለት ነው። ኢንሻአላህ ወደ ሰላት እንሄዳለን። ብስሚላህ እንግዲህ አሁን ውዱእ አድርገን መተናል። አሁን ውዱአችን ደግሞ ያው ውዱእ የሚባለው አሁን ቅድም ያደረገው ነው። ያ ውዱእ ሳይጠፋ ነው ነው ወደ ሰላት መግባት ያለብን። ውዱእን ከሚያጠፉ ነገሮች መጠንቀቅ አለብን። ውዱእ የሚያጠፉ ነገሮች ከዚህ ቀደም ለመጥቀስ ሞክሬያለሁኝ። ከሁለት ሀፍረተ ገላ የሚወጡ ፈሳሽም ሆነ ጠጣር ወይም ንፋስ ነገር ከወጣ ውዱእ ይጠፋብናል። ያን መጠንቀቅ ይኖርብናል ነው። ያ ነገር እንደዚህ ያ ነገር ሳይፈጸም ወደ ሰላት ምንገባው። አሁንም ውዱእ አድርገን ከመጣን በኋላ ወደ መስገጃ ቦታችን መተን ሰላት ከመጀመራችን በፊት ምን ጠበቃቸው እንደው ማሟላት ያለብን ነገር አለ። ያ ምንድነው? አንድ ልብሳችን የለበስነው ልብስ የሰላት ልብስ መሆን አለበት ነው። የሰላት ልብስ የሚባለው ምንድነው? ምን ለብሰው ልብስ ወንድ ከሆነ ቢያንስ ከእምብርት በታች ከጉልበት በላይ ያለውን የሰውነታችን አካል የሚሸፍን መሆን አለበት። ሴቶች ደግሞ ሰላት ሲሰግዱ ከፊታቸውና ከሁለት መዳፍ እጆቻቸው ውጭ ያለውን አካል በሙሉ የሚሸፍን ልብስ መልበስ አለባቸው። ይህ ልብስ ደግሞ ጣሃራ መሆን አለበት፣ ነጃሳ መሆን የለበትም። ማለት ይህ ልብስ አይነ ምድር ወይም ውሃ ሽንት የነካው መሆን የለበትም። ነጃሳ የሚባሉ ሌሎች ነገሮችም አሉ። ከነዛ ነገሮች የጸዳ መሆን አለበት። ልክ ሰውነታችንም ገላ ሰውነታችንም ነጃሳ ከሆኑ ነገሮች መጽዳት ካለበት ነገር መጽዳት አለበት። እንዲሁም ምንሰግድበትም ቦታ ጣሃራ መሆን አለበት። ነጃሳ ነገር ቆሻሻ ነገር መኖር የለበትም። ቆሻሻ ስል ማንኛውም ቆሻሻ ማለት አይደለም። አይነ ምድር፣ ውሃ ሽንት ወይም ደግሞ ውሻ የነካው እንዳይሆን የህፃናት ሽንትም እንዳይኖርበት። በአንድ ከብት ሲታረድ የሚፈስ አይነት ደም ኃይለኛ ደም እንደዚህ መኖር የለበትም። ከዚህ የጸዳ መሆን አለበት ነው። ነጃሳ መሆን የለበትም ስንል ይህን ነው። ይሄ ከተሟላ በኋላ አሁን ወደ ሰላት ልንገባ ነው። ወደ ሰላት ከመግባታችን በፊት አሁንም ሌላ መስተካከል ያለበት ነገር ሱትራ ማድረግ አለብን። ሱትራ ማለት እቺኛዋ አይ ነገር ከለላ ማለት ነው። ስንሰግድ ከፊታችን እንደዛች ከለላ ነገር ማስቀመጥ አለብን። ሁሌ እንደዛች ነገር ማስቀመጥ ለኛ ላይመችን ይችላል። እቺ ነገር ሲባል ምንድነው? ከመሬት ቢያንስ ግማሽ ሜትር ከፍ ያለ ወይም ደግሞ 40 ሴንቲሜትር ወይም 30 እስከ ግማሽ ሴንቲሜትር ከፍታ ያላት ነገር ከፊታችን መኖር አለባት። የሷና የኛ ርቀት ደግሞ እኛ ስጁድ ከምንወርድበት ክልል የበለጠ መራቅ የለባትም። ቢያንስ ከኛ ቢያንስ 1 ሜትር ተኩል ሜትር ከሜትር ተኩል እንደዚህ መራቅ በላይ መራቅ የለባትም። ሁሌ ሱትራ ደግሞ ሊኖረን ስለማይችል ግድግዳዎች ምሰሶች ማለት ነው። ምሰሶም እንደ ሱትራ ያገለግላልና ወደ ምሰሶም ዙረን ልንሰግድ እንችላለን። ምሰሶ ከሌለን ደግሞ ወደ ግድግዳ ጠጋ ብለን ልንሰግድም እንችላለን። አሁን እነዚህ ነገሮች ከተሟሉ ሌላው አሁን ወደ ሰላት ከመግባታችን በፊት ወደ ቂብላ ዙረን ነው ምን ሰግደው። ቂብላ የሚባለው ወደ ካዕባ ማለት ነው። ካዕባ ማለት በአሁኑ ሰዓት በሳውዲ አረቢያ ግዛት ውስጥ በመካ ከተማ ካዕባ የሚባል ቦታ አለ። ይህ ካዕባ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምና ነብዩላህ እስማኤልን እንዲገነቡት አዟቸው የገነቡት ነው። እኛን ደግሞ አላህ Subhanahu Wa Ta'ala ሰላት ሲሰግዱ ወደ ካዕባ ዙራችሁ ስገዱ ብሎ ስላለን ወደ ካዕባ ዙረን እንሰግዳለን። ወደ ካዕባ ዙሮ መስገድ ካዕባን በራሱ የሚመለክ አያሰኘውም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም
ወደ ካዕባ ዙረው ከመስገዳቸው በፊት ወደ ቤተል መቅደስ አሁን ፍልስጤም ውስጥ ያለው ቤተል መቅደስ ወደዛ ዙር መስጂድ አልአቅሳ ማለት ነው ወደዛ ዞረው ይሰግዱ ነበር በኋላ ነው አላህ Subhanahu Wa Ta'ala ወደ መካ ዞረ ስገድ ያላቸው እኛንም እሳቸውም አላህ ምን ይላል ومن حيث خرجت فولي وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره ካሁን በኋላ አንተ ፊትህን ወደ ካዕባ አዙረህ ስገድ እናንተም ይላል እኛን የትም ቦታ ብትሆኑ ፊታችሁን ወደ ካዕባ አጠገቡ ካለን እዛ መካ ካዕባ አጠገብ ካለን አጠገቡ ሆነ ወደሱ ዙረን እንሰግዳለን ቤት ነገር ነው ዙሪያው እንዲህ ከበን እንሰግዳለን ማለት ነው ከካዕባ ሩቅ አገር ካለን ደግሞ ፊታችንን ወደ ካዕባ አቅጣጫ አዙረን እንሰግዳለን ይህ ወደ ካዕባ አቅጣጫ ብለን ስንል ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ከካዕባ በስተ ደቡብና ከካዕባ በስተ ሰሜን ላሉ ሰዎች እንዲህ ብለዋል ማ በይነል መሽሪቂ ወልመግሪቢ ቂብለቱን ይላሉ ከፀሐይ መውጫ እስከ ፀሐይ መግቢያ በመሃል ያለው ከፀሐይ መውጫና በፀሐይ መግቢያ መሃል ያለው ቂብላ ነው ብለዋል ስለዚህ እንደኛ ሀገር እንደ ኢትዮጵያ ብንወስድ ለካዕባ በስተ ደቡብ ነው ያለነው እኛ ማለት ነው በስተደቡብ ያለን እኛና ሌላም በስተደቡብ ያሉ አገሮች ፊታቸውን ወደ መካ አዞረው ነው የሚሰግዱት ሲያዞሩ እንዴት ነው የሚያዞሩት ቀኝ ጎናችንን ለፀሐይ መውጫ እናደርግና ግራ ጎናችንን ደግሞ ለፀሐይ መግቢያ አድርገን እንሰግዳለን ማለት ነው ከመካ በስተ ደቡብ ያሉት እንደዚህ ነው በስተ ሰሜን ያሉት ደግሞ የዚህ ተቃራኒ ይሆናሉ ማለት ነው ቀኛቸውን ለፀሐይ መውጫ ያደርጋሉ ግራቸውን ለፀሐይ መግቢያ ያደርጉና ወደ ካዕባ ተቅጣጭተው ይሰግዳሉ ማለት ነው እንዲሁም በስተ ፀሐይ መግቢያ በስተ ምዕራብ ያሉ ደግሞ ፊታቸውን ወደ በደቡብና በሰሜን መሃል ሆነው ቀኛቸውን ለደቡብ ሰጥተው ግራቸውን ለሰሜን ሰጥተው ይሰግዳሉ ማለት ነው በስተ ምስራቅ በኩል ያሉት ደግሞ ቀኛቸውን ለሰሜን ሰጥተው ግራቸውን ለደቡብ ሰጥተው ይሰግዳሉ ማለት ነው እና ዋናው ከካዕባ ቤት በኩል ያለ ነው በስተ ሰሜን ነው በስተ ምዕራብ ነው በስተ ደቡብ ነው በስተ ምስራቅ የሚለው ነገር ካጠናን በኋላ ፊታችን ወደዛ እናዞራለን በአሁኑ ሰዓት ደግሞ ቴክኖሎጂው ባመጣው ኺድማ ካዕባን አቅጣጫ የሚያሳይ ኮምፓስ አለ ያንን በመጠቀም እርግጠኛና ትክክል የሚሰራ ከሆነ ያንን በመጠቀም ካዕባን አቅጣጫ ቂብላን አቅጣጫ ማወቅ ይቻላል እኛ እውር ሊሆን ይችላል አንድ ሰው አቅጣጫው ማያውቅ ከሆነ ከሚያውቅ ሰው መጠየቅ የሰው ቤት እንግዳ ብንሄድ አንድ አካባቢ ቦታ ብንቀይር አቅጣጫውን አይተን እንሰግዳለን ነው እንግዲህ ቂብላውን ወደዚህ ስንመርጥ እዚህ ጋር መታወቅ ያለበት ነገር አሁን ምን አለ እኛ ፊታችን ወደ ካዕባ ዙረን እንሰግደው ካዕባን ከማምለክ አይደለም ሐጅም ተኪዶ ጧፍ የሚደረገው ካዕባን ከማምለክ ያን ካዕባን ገንበ ቤቱን ከማምለክ አኳያ አይደለም የፈጣሪያችንን ትእዛዝ ከማክበር አኳያ ብቻ ነው አላህ ቢፈልግ ወደዚህ ዙሩ ቢለን እንዞራለን ወደዚህም ቢለን እንዞራለን ዙሩ ወዳለን ሁሉ እንዞራለን ታዛዥነታችንን ለመግለጽ እንጂ ከማምለክ አኳያ አይደለም ለዚህም ጭብጥ መረጃ ይሆን ዘንድ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሁለተኛው ከረሱል ሰለላሁ ዐለይሂ ወሰለም በኋላ እስላምን የመራው አሚር አልሙእሚኒን አሚር መሪ እንዲህ ይላል ሐጀር አልአስወድን ካዕባ ጧፍ ሲያደርግ ሐጀር አልአስወድ ጋር ይደርስና እንዲህ አለ አንተ ድንጋይ ሆይ አለው لا تنفع ولا تضر አትጠቅምም አትጎዳምም እንደሆነ አንተን መስመህ ነብዩ ሰለላሁ ዐለይሂ ወሰለም ሲስሙህ ስላየው እንጂ ባንተ ላይ ምንም አይነት ተጠቅማለህ ወይም ትጎዳለህ የሚል እምነት የለኝም ብሎ የተናገሩት ሁላችንም ይህ እምነት ነው ያለን ካዕባ በራሱ አይመለክም አይጠቅምም አይጎዳምም ፊታችን ወደዛ ምናዞረው አላህ Subhanahu Wa Ta'ala ወደዛ አዙሩ ብሎ ስላለን ነው እንዲሁም አላህ ለዛች ቦታ የተቀደሰችና የተከበረች ለመሆኗ ልዩ ማዕረግ አላህም ሰጥቷታል በጥቅሉ የአላህ መመሪያ ለመከተል ብለን ወደዛ ምን ዞረው እንግዲህ ቂብላችን አቅጣጫውን ካስተካከልን በኋላ ወደ ሰላታችን አሁንም ከመግባታችን በፊት ምን ሰላት ለመስገድ እንዳሰብን በውስጣችን እርግጠኛ መሆን አለብን ምን ሰግዶ ሰላት ምንድነው ዋጅብ ግዴታ የሆነ ሰላት ነው የምንሰግደው ወይ ሱና የሚባል ወይ በፍላጎት የሚሰግድ ሰላት ነው የምንሰግደው ለይተን ውስጣችን ለማወቅ አለብን ምን ሰግዶ ሰላት ግዴታ ከሆኑት ከአምስት ወቅት ሰላቶች አንዱን ከሆነ የትኛውን ሰላት
እንደምንሰግድ አሁን ማወቅ አለብን ምን ሰግዶ ሰላት ምንድነው ዙህር ነው ወይስ ዓስር ነው ወይስ መግሪብ ነው ወይስ ኢሻ ነው ወይስ ሱብሂ ነው የትኛው ወቅት ሰላት ነው የሚለው ነገር እርግጠኛ መሆን መቻል አለብን ሌላውንም ከዚህ ቀደም እንዳየነው የምንሰግደው ሰላት ዋጅብ ከሆነ የሰላቱ ወቅት መግባቱን እርግጠኛ መሆን አለብን ዙህር ነው የዙህር ወቅት ደርሷል ወይስ አልደረሰም እርግጠኛ ነው ወቅቱ ሳይደርስ ጊዜው ሳይገባ መስገድ አይቻለምና ማለት ነው ከዛን አሁንም ወደ መስገድ ምን ሰግዶ ሰላት ዋጅብ ከሆነ ግዴታውን ሰላት ከሆነ አዛን እንላለን መጀመሪያ አዛን እናወጣለን የሚባለው አዛን አላሁ አክበርን 4 ጊዜ እንላለን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር እንላለን ቀጥለን አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አን ላ ኢላሃ ኢላላህ እንላለን ቀጥለን አሽሀዱ አነ ሙሐመደን ረሱሉላህ አሽሀዱ አነ ሙሐመደን ረሱሉላህ እንላለን ከዛ ቀጥለን ሐያ ዐለ ሰላህ ሐያ ዐለ ሰላህ እንላለን ወደ ግራም እንዲህ ይያልን ማለት ነው ሐያ ዐለል ፈላህ ሐያ ዐለል ፈላህ እንላለን ወደ መጀመሪያ ወደ ቀኝ ማለት ነው ከዛን ሐያ ዐለል ፈላህ ስንል ወደ ግራ ዞር ያደረግን ፊታችንን እንላለን ከዛ ቀጥለን አላሁ አክበር እንልና ላ ኢላሃ ኢላላህ በማለት ተጠናቀቀ ይህ አዛን ይባላል አሁን እንግዲህ እንደ ትምህርት ስለሆነ እንጂ በጥሩ ድምጽና ከፍ ባለ ድምጽ ነው ይህ መባል ያለበት ከአዛኑ በኋላ ሱና ሰላት አለ ወይም በፍላጎት የሚሰገድ ሰላት አለ 2 ረካ ወይም 4 ረካ እንደሚሰገድ አለ ያን እንሰግዳለን ከዛ ወደ ግዴታ ወደ ሆኖ ሰላት ከመግባታችን በፊት አሁንም ኢቃም ይባላል ኢቃም ማለት እንደ አዛኑ ሆኖ 4 የነበረው 2 ይባላል 2 የነበረው 1 ይባላል ተጨማሪ ደግሞ قد قامت الصلاه የሚለው 2 ይባላል አባባሉ ነው የሚስለው الله أكبر أشهد أن لا إله إلا الله وأشهد أن محمد رسول الله حي على الصلاة حي على الفلاح قد قامت الصلاة الله أكبر لا إله إلا الله እንላለን ይህ ቃም ይባላል ይህን ለብቻችን ምን ሰግድ ከሆነ አዛኑንም እቃሙንም ማለት ይተበቅብናል ግን በጀማዓ የሚሰገድ ከሆነ አዛን ሚለው ሙአዚኑ አዛን ይላል እቃምም እሱ ይላል እኛ እቃም ሲባል ተነስተን መቆም ነው ቆም ለብቻችን ምን ሰግድ ከሆነ ፊታችን ወደ ሱትራችን አነጣጥረን እንሰግዳለን በጀማዓ ምን ሰግድ ከሆነ ይህ ሱትራ አያስፈልገንም በጀማዓ ከሆነ ኢማም ከፊታችን አለ ኢማሙ ለኛ እንደ ሱትራ ይቆጠራል ወይም ደግሞ ከፊታችን ሰፎች አሉ እነሱ ለኛ እንደ ሱትራ ይቆጠራሉ መቆም ብቻ ነው ስንቆም አቋቋማችን እግራችን ወንዲ ተንበለጠጠ መሆን የለበትም እግራችን ወደ ቅብላ አይዞረ መሆን አለበት በሁለት እግሮቻችን ማለት ያለው ክፍተት ስንዝር የበለጠ መሆን የለበትም ከስንዝር የበለጠ መሆን የለበትም በጣም ተለቆ መከፈት የለበትም ጥብቅም ተደርጎ መዘጋት የለበትም መካከለኛ በሆነ ሁኔታ አቋቋምን ቆማለን ከቆምን በኋላ አሁን ወደ ሰላት ልንገባ ነው ማለት ነው ያው እንግዲህ አሁን እያስተማርኩኝ ስላለሁኝ እያንዳንዱ ነገር እያስረዳሁ ነው የሚሄደው ወደ ሰላቱ ስንገባ እጃችንን እናነሳለን እንዲህ እጅ ይነሳል አሁን ሰላቱን ነይተናል ስንት ረካ እንደምንሰግድ አስበናል ምን ሰላት እንደምንሰግድ አስበናል ይሄ ነው መነየት ማለት ንያ መነየት ማለት ይሄ ነው እንጂ መነየት ማለት ምን ሰግደውን ምን ሰራውን ስራ መናገር ማለት ሳይሆን ማሰብ ማቀድ ማለት ነው ያን አስበናል አቀደናል መስገድ ስንጀምር አላሁ አክበር እንላለን የእጃችን አነሳስ የእጃችን ጣት እንዲህ ነው የሚሆነው ጫፍና ጫፉ እስከ ተከሻችን ከተከሻችን ትይዩ ማድረግ ይቻላል ወይም እስከ ጆሮአችን ጫፍ እስከዚህ ጫፍ ድረስም እንዲህ ማንሳትም ይቻላል ነው እና ይሄን አላሁ አክበር እንላለን እንግዲህ ያሰብነውን ሐሳብ መስገድ የፈለገውን ሰላት አላሁ አክበር ስንል ጀመር ነው ማለት ነው በቃ አሁን ሰላት ተጀምሯል ማለት ነው ከዛን ወደ እጃችን የት ያኖራል እጃችን ምን አኖረው ወደ ግራ እጃችንን ደረታችን ላይ እናኖረዋለን ከዛ ቀኝ እጃችን ደግሞ በግራ እጃችን ሰዓት ማሰሪያ ላይ እናደርገዋለን እንዲህ እናደርጋለን የዚህ እጅ አያያዝ አቀማመጥ የቀኝ እጃችን አቀማመጥ ሁለት አይነት አለው አንዱ ሰዓት ማሰሪያ ቦታችንን መያዝ ሲሆን ሌላኛው በሰዓት ማሰሪያችን ቦታ ማስቀመጥ ነው እንደዚህ እጃችን እንደዚህ ማስቀመጥ ነው ይሄ ነው እንግዲህ ትክክለኛው ይሄን እናደርጋለን እንዲህ ካስቀመጥነው በኋላ ሰላት ማለት
ተግባራትና ንግግር ስለሆነ የንግግር አምልኮችን እንጀምራለን። ይሄን ካደረግን በኋላ አዑዙ ዱዓል ኢስቲፍታህ ይባላል። የሰላት መክፈቻ ዱዓ ይባላል። ያን ላለን ያ ማለት አላሁ አክበር ካልን በኋላ ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ የሚለውን እንላለን። ሌላም የሚባል የዝክር አይነት አለ። የሰላት መክፈቻ የሚባለው ዱዓ ማለት ነው። ይሄ አሁን ያልኳችሁ አጠር ያለው ነው። በይዘት አጠር ያለ ነው። ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ ነው። ሌሎችም አሉ 3-4 አይነቶች አሉ። እነዛን ደግሞ ሸምድደናቸው ተራ በተራ አንድ ቀን አንዱን እያልን ሌላ ቀን ሌላውን እያልን እየቀያየርን እናደርጋለን። ያን ካልን በኋላ መክፈቻውን ዱዓ ካደረግን በኋላ አዑዙ ቢላሂ ሚነሽ ሸይጣን ረጂም የሚለውን እንላለን። ሌላም አይነት ተዕዊዛት ወይም አዑዙ የሚባል ሌላ አይነት አለ። አዑዙ ቢላሂ ሚነሽ ሸይጣን ረጂም የሚለው ቀለል ያለው ነው። ይሄን እንላለን። ከዛ በኋላ አሁንም ቢስሚላሂ ረሕማን ረሒም የሚለውን እንላለን። ቢስሚላሂ ረሕማን ረሒም የሚለውን ድምፃችን ዝቅ እናደርጋለን። ሁሌም ማለት ነው። በድምፅ ዝቅ ከፍ አይደረግም። ምክንያቱም ሰላት ሲሰገድ መግሪብ፣ ዒሻ፣ ሱብሕ እነዚህ 3 ሰላቶች የመጀመሪያዎቹ ሁለት ረካዓዎች ላይ ቁርአኑ የሚቀራው የሚባለው ነገር በተለይ የሚቀራው ድምፅ ከፍ እየተደረገ ነው የሚቀራው። በግላችን የምንሰግድ ከሆነ ወይም መሪ ሆነን የምናሰግድም ከሆነ ድምፃችን ከፍ እናደርጋለን። በተመሪ ግን ኢማም ኑሮን እኛ እየተመራን ምን ሰግድ ከሆነ ግን ድምፃችን ዝቅ ነው የምናደርገው። ኢማሙን እንከታተላለን። ቢስሚላሂ ረሕማን ረሒም ካልን በኋላ ፋቲሓ እንቀራለን። ፋቲሓ ማለት አልሐምዱሊላሂ ረቢል ዓለሚን አርረሕማን ረሒም ማሊክ የውም ዲን ኢያከ ነዕቡዱ ወኢያከ ነስተዒን እህዲነ ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين የሚለው ነው። ይሄን ካልን በኋላ ደግሞ አሚን እንላለን። አሁን እኔ እያስተማርኩኝ ስለሆነ ነው አይኔ ወደ እናንተ የሚያየው። ግን እየሰገድን ስንሆን የአይናችን እይታ ሱጁድ መውረጃ ቦታውን ብቻ ነው የሚያነጣጥረው። ወደ ግራም ወደ ቀኝም አያይም፣ ወደፊትም አያይም፣ ወደ ላይም የለም፣ እግር ስርም አይቀረቀርም። ግንባራችን ወደሚያርፍባት ሱጁድ ስንወርድ ማለት ነው ግንባራችን ወደሚያርፍባት ቦታ ነው አይናችን የሚያየው። ፋቲሃን ቀራን፣ አሚን አል። ከዛ በኋላ አጠር ያለ ሱራ እንቀራለን። የግድ ማጠር አለበት ማለት አይደለም፣ ግን እኛ ጀማሪዎች እንደመሆናችን መጠን በአጫጭሮች ብንጀምር ጥሩ ነው ከሚል አኳያ ነው። ረጃጅሞችን መቅራት ይቻላል። ለምሳሌ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ የሚለውን እንቀራለን። ያን ከቀራን በኋላ ሱራ ይባላል ይሄኛው። ይሄን ከጨረስን በኋላ አላሁ አክበር እንላለን። አላሁ አክበር ስንል የእጅ እንቅስቃሴ እናደርጋለን። እስካሁን እጃችን እዚህ ጋር የነበረው አሁን እጃችን እንቀሳቀስና ወደ ሩኩ ይወርዳል ማለት ነው። ወደ ሩኩ ከመውረዳችን በፊት እጃችን እዚህ ጋር የሚቀመጠው ብያቸዋለሁ። ሌላ ቦታ መሄድ የለበትም። እንደዚህ ወይም እንደዚህ ወይም እንዲህ ማለት የለበትም፣ ወይም መለቀቅ የለበትም። እንዲህ ነው መሆን ያለበት። አሁን ነው እጃችን የሚንቀሳቀሰው። አላሁ አክበር ይልና እንደ ቅድሙ እስከ ትከሻ ማድረግም ይቻላል፣ እስከ ጆሮ ጫፍ ማድረግ ይቻላል። እንዲህ እናደርጋለን። ከዛ አላሁ አክበር ካልን በኋላ ጎንበስ እንልና ሁለት የመዳፍ እጆቻችን መዳፍ እጅ መሃሉ ማለት እነዚህ እቺ መሃሏ ክቧ እቺ መሃሏ ጉልበታችንን በደንብ አርጋ ትይዛለች። ጉልበታችን ላይ እናኖራታለን። ከዛ ጣቶቻችን ደግሞ ይነጣጠላሉ። እንዲሰበሰብ እናረጋቸውም ነጣጥለን እንዲህ እናርግና ይህ እጃችን እዚህ ጋር ይሆናል። ይህ ደግሞ ጉልበታችን እዚህ ጋር ያለው ክርናችን ማለት ነው ወጣ ይላል። ከፈት እናደርገዋለን። እንደዚህ ውስጥ አንደብቀውም። ከፈት አድርገን ወጣ እናደርገዋለን። አይናችን አሁን የሚያየው ሱጁድ ቦታ ነው። አንገታችን እና ጀርባችን አንገታችን ከኋላ ጀርባችን ውሃ ልክ የተስተካከለ መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም ሩኩዕ ሲወርዱ ጀርባቸው ላይ ውሃ ቢደፋ ውሃው አይንቀሳቀስም፣ ባለበት ቀጥ ይል ነበር ይላሉ። ማለት ውሃ ልክ ይሆን ነበር ማለት ነውና
ፊታችን አንገታችን ወደ ላይም አናንጋጥጠውም ወደ ውስጡም አንቀብረውም የተስተካከለ አድርገን እንዲህ አድርገን ሩኩዕ እንወርዳለን እዚህ ጋር ሩኩዕ ባለንበት የሚባል ዚክር አለ ያ ምንድነው እዚህ ጋር ይዘን ሱብሃነ ረቢል አዚም ሱብሃነ ረቢል አዚም ሱብሃነ ረቢል አዚም እንላለን 3 ጊዜ ወይም ሌላም ይባላል ሱብሃነ ረቢል አዚም ወቢሐምዲሂ ወይም ሱብሑን ቅዱስ ረቡል መላእክት ወሩህ ሌሎችም አሉ እነዛን የተማርናቸው ስንሄድ እንላቸዋለን እንግዲህ አንድ አይነቶቹ ሁሉም በአንዴ ይባላሉ ማለት አይደለም አንድ ቀን አንዱን ካን ሌላ ቀን ሌላውን እያልን የምንሄደው ይህን ካልን በኋላ አሁንም ሰሚዐ አላሁ ሊመን ሐሚዳ ብለን ቀጥ ብለን እንቆማለን ስንቆም እጃችን እያነሳን ሰሚዐ አላሁ ሊመን ሐሚዳ እለን እጃችን ነሳላ አሁንም እስከዚህ ደርሳል ከዛ በኋላ ሰሚዐ አላሁ ሊመን ሐሚዳ ካልን በኋላ ረበና ወለከል ሐምድ حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه يميلون እንላለን ሌላም ይባላል ይሄ ግን አጠር ያለው ነው ይሄ እንላለን ከሩኩዕ ተነስተን ይሄ ሩኩዕ ይባላል መውረዱ ሰሚዐ አላሁ ሊመን ሐሚዳ ስንል ከኢማም ጋር በጀማዓ ምን ሰግድ ከሆነና ኢማሙ ሰሚዐ አላሁ ሊመን ሐሚዳ ብሎ ሲል እኛ ምን ነው ረበና ወለከል ሐምድ ከሚለው ጀምረን ነው የምንለው ማለት ነው እንግዲህ አሁን ከቆምን በኋላ የሚባለውን ካልን በኋላ ስንል አሁን ይሄ ዱዓውን ስናደርግ የእጃችን የት ይኖራል አንዴ ተነሳ ከዛ በኋላ እዚሁ አይቀርም ወዴት ይሆናል ተመልሶ ወደ ነበረበት ይመለሳል ረሱል ሰለላሁ ዐለይሂ ወሰለም ቁመና ላይ እስካሉ ድረስ እጆቻቸው ደረቶቻቸው ላይ ነበር የሚሆኑት የሚል ዘገባ ስላለ አሁንም በአሁኑም ሰዓት እዚህ ጋር እናኖራለን ካሁን በኋላ ደግሞ ይሄ ኢዕቲዳል ይባላል ስሙ ከዚህ በኋላ ወደሚቀጥለው ስቴፕ ስንሄድ አሁንም አላሁ አክበር ብለን እንልና ወደ ሱጁድ ነው የምንወርደው ወደ ሱጁድ ስንወርድ አወራረዳችን ቀጥ ብለን ቆመን ነበር ስንወርድ ጎንበስ እንላለን ጉልበታችን አብሮ ጎንበስ ይላል ከዛ ጉልበት መሬት እናስነካለን ከዛ እጃችንን እናስነካና ከዛ ፊታችንን መሬት እናስነካለን አሁን እዚህ ሱጁድ ላይ ስንሆን ማለት ነው 7 አካላቶቻችን መሬት መንካት አለባቸው እነዚህ 7 አካላቶቻችን አንደኛው ፊታችን ነው ሁለተኛው ይሄ መዳፍ እጅ ነው ሶስተኛው ይሄ የግራ እጅ መዳፍ እጅ ነው አራተኛው ጉልበት የቀኝ ጉልበት አምስተኛው የግራ ጉልበት ነው ስድስተኛው የቀኝ እግር ጣቶቻችን ሰባተኛው የግራ እግር ጣቶቻችን ናቸው እነዚህ አካላቶቻችን መሬት መንካት አለባቸው ፊታችን ሲባል ግንባራችንና አፍንጫችን መሬትን መንካት አለበት ይሄው እንደዚህ እንወርዳለን ማለት ነው አሁንም ካሜራ አቅርቦ ላይ ያሳያችሁ ይችላል ስንወርድ እነዚህ ሁለት ጉልበቶቻችን ከወገባችን ራቅ ማለት አለባቸው አሁንም ሆዳችንና ታፋችን መገናኘት የለበትም ይሄም ታፋችን ሆዳችን ከታፋችን መራቅ አለበት ይሄም ከዚህ እንዲህ መራቅ አለበት ነው እንዲህ እንወርዳለን ይሄው እንደዚህ ወረድን ማለት ነው ይሄ ጣቶቻችን ወደፊት ይሄ መሄድ የለበትም ቢቻል ወይም ጆሮአችን አቅጣጫ ማድረግ ይቻላል ወይም ከትከሻችን ጋር ትይዩ እንዲሆንም ማድረግ ይቻላል እና ይሄ ጣት እንደዚህ አይተኛም እጅ እንዲህ አይተኛም ምንም እንኳን ሰው ግፊ ቢኖር በጀማዓ ምን ሰግድ ከሆነ ይሄ እጃችን እንዲመዘርጋት ላይመቸን ይችላል ወደ ውስጥ እናስገባዋለን ግን ከጉልበታችን እንዲያናደርግ መሬት ማናስነካው ክንዶቻችን መሬትን መንካት የለባቸውም እንዲሁም ደግሞ ሆዳችንና ታፋችን መጣበቅም የለበትም ወጣ አድርገን እንዲህ ብለን ከፈት ማለት አለበት ነው አሁን ይሄ ሱጁድ ወረድን ማለት ነው እዚህ ጋር ሆነን ደግሞ ምን ነው ዚክር አለ ያም ዚክር ሱብሃነ ረቢየል አዕላ ይህም አለ ሌላም ሱብሃነ ረቢየል አዕላ ወቢሐምዲሂ እንላለን እዚህ ጋር ሱጁድ ላይ ያለን ሌሎችም ዱዓ ማድረግም ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ሆናችሁ የምታደርጉትን ዱዓ አላህ መቀበሉ አይቀሬ ነው ስላሉ ዱዓ ማለት ጸሎት ማለት አላህ መለመን እንዲህ አድርግልኝ ምን ፈልጉን ጉዳያችንን ለአላህ መንገር የምንችልበትም ቦታ ነው ግን የሚያሰግደን ኢማም ካለ
ኢማሙ ወደሚቀጥለው ስቴፕ ሲነሳ አብሮ የመነሳት ግዴታ አለብን። ዱዓይን አልጨረስኩኝም ብለን እዛው መቅረት የለብንም። ለብቻችን ስንሆን ግን ረጅም ጊዜ ላይ መቆየትም እንችላለን። ከዛ አሁን ስጁድ ወረድን እንነሳለን፣ አላሁ አክበር እንላለን፣ ቁጭ እንላለን። አሁን አንድ ስጁድ ወረድ ነው። አሁን በኋላ ሌላ ስጁድ መውረድ ይጠበቅብናል። እንዲህ ቁጭ ስንል የእግራችንን አቀማመጥ ግራ እግራችንን እናነጥፈዋለን። ግራ እግራችን ካሜራው አቅርቦ ላይ ያሳይ ይችላል። ግራ እግራችንን እጥፍ እናደርገዋለን። ካጠፍነው በኋላ በሱ ላይ ቁጭ እንላለን። በግራ እግራችን ቁጭ እንላለን። ቀኝ እግራችንን ደግሞ እንተክለዋለን። ጣቶቹን እንተክላቸዋለን። ልክ ስጁድ ላይ ስንወርድ ጣቶቻችን ተተክለው ወደ ቅብላ እንደዞሩት አሁንም ቢቻል ጣቶቻችን ተተክለው እንዲህ ቢሆኑ ጥሩ ነው። ግን ጣቶቻችን መትከል ካልቻል እንደዚህም ሊሆን ይችላል፣ እንዲህም ሊሆን ይችላል። አሁን ይሄ አንዱ ስጁድ ወርደን የሚቀጥለው ስጁድ ከመውረዳችን በፊት ያለ መቀማመጥ ነው። እጃችንን ደግሞ ጣት ሁለት እጃችን እስከ ጉልበታችን ጫፍ እንድናስቀምጥ እንችላለን። ጉልበታችን ጋር እንዲያዝ ብናደርገውም ይቻላል። እዚህ ጋር ሆነን ደግሞ የምንለው ዝክር አለ። እዚህ ጋር ባለንበት የምንለው ዝክር አለ። ከተነሳን በኋላ አላሁ አክበር ካልን በኋላ ረብ ግፍር ሊ ወርሐምኒ ወጅቡርኒ ወዓፊኒ ወዕፉ ዐኒ የሚለውን ዝክር እንላለን። ይህን ካልን በኋላ ለሁለተኛ ስጁድ አላሁ አክበር ብለን እንወርዳለን። ያው እንደ ቅድሙ ማለት ነው። የሰውነታችን የስጁድ አካላቶቻችን እንደ ቅድሙ ይሆናሉ። የሚባለውን ዝክር እንደ ቅድሙ እንላለን። ይህን ከጨረስን በኋላ አሁን አላሁ አክበር ብለን እንቆማለን ማለት ነው። ስንቆም እጅ አይነሳም። በቃ እጅ እንዲህ አይደረግም። እንቆማለን። ቆመን አሁን እጆቻችን ወደ ቦታቸው ይመለሳሉ። አሁን አዑዙ ቢላሂ ሚነ ሸይጣን ረጂም አንልም፣ በቅድሙ ብለናል። አሁን ካልን በኋላ አሁን ወደ ቢስሚላሂ ረህማን ረሂም ብለን ፋቲሃ እንቀራለን። በቅድሙ በአንደኛው ረክዓ ላይ ያደረግነውን ነገር በሙሉ አሁንም እንደግማለን። እንደግማዋለን። ልክ እንደ ቅድሙ ፋቲሃ እንጨርሳለን። ከዛ አሚን እንላለን። ከዛ ሱራ እንቀራለን። ሱራውን ከጨረስን በኋላ አላሁ አክበር እንላለን። ጉልበት ላይ የሚባለውን እንደ ቅድሙ እንላለን። ሰሚ አላሁ ሊመን ሐሚዳ ብንነሳለን። ከዛ በኋላ ኢዕትዳል ላይ የሚባለውን እንላለን። ከዛ አላሁ አክበር ብለን ወደ ስጁድ እንወርዳለን። ስጁድ እንደ ቅድሙ ቅድም እንደወረድነውም እንወርዳለን። ልክ እንደ ቅድሙ እንላለን። ሁለት ስጁድ እንደ ቅድሙ ካደረግን በኋላ ሁለተኛውን ስጁድ ከጨረስን በኋላ ቁጭ ነው የምንለው። ሁለት ረካ ሰገድን ማለት ነው። አሁን ቅድም የቀድሞ ሙሉን ያሳየዋችሁ አንድ ረካ ይባላል። ዳግም የተቆመበት ደግሞ ሁለተኛ ረካ ይባላል። ሁለተኛ ረካ ከሰገድን በኋላ ቁጭ እንላለን። አሁን ይህ አቀማመጣችን የምንሰግደው ሰላት ዙሁር ከሆነ አንደኛው ተሸሁድ ይባላል። የምንሰግደው ሰላት ዙሁር፣ ዓስር እና መግሪብ፣ ዒሻ ከሆነ የመጀመሪያው ተሸሁድ ተብሎ ይጠራል። ግን የምንሰግደው ሰላት ሱብሒ ከሆነ ሁለት ረካ ብቻ ነውና ሱብሒ የሚሰገደው ሁለቱን ረካ ሰግደን ጨርሰናል። ይህ ተሸሁድ ይህ አቀማመጣችን የመጨረሻ ያው መሰናበቻው የመጨረሻው መቀመጥ ይባላል። አሁን ከሁለተኛ ስጁድ ተነስተን ቁጭ ብለናል። የእግራችን አቀማመጥ ልክ ከሁለት ስጁዶች በሁለት ስጁዶች መሃል ስንቀመጥ እንደተቀመጥነው ነው እግራችን የምናደርገው። ግራ እግራችን አንጥፈን ቀኝ እግራችንን ተክለን ነው የምንቀመጠው። እንዲህ ቁጭ ማልንበት አተህያቱን እንቀራለን። የእጃችን አቀማመጥም እንደዚህ ነው። እጃችን አቀማመጥ ግራ እጃችን ተዘርግቶ እንዳለ ይቀመጣል። ቀኝ እጃችን ደግሞ እንሰበስብና እንድናደርግና እኛው አመልካች ጣታችን አንድ ሰው ሌባ ጣት ይላታል። የጣት ሌባ የለም፣ አመልካች ጣት ነች። አመልካች ጣታችን እንዲህ እንላለን ማለት ነው። እቺ አመልካች ጣት የምትለቀቀውን ልብቻዋ እንደምትደረገው የአላህ አላህ የሚል ወይም አላሁም የሚል ወይም አላህ የሚል ቦታ ላይ ስንደርስ የምንለው ማለት ነው እናንቀሳቀሳታለን። የራሷ የሆነ ጥቅምም አላት። እንዲህ ምን ወደምንለው ልግባ እንዲህ ቁጭ እንዳል التحيات لله الصلوات الطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأن محمدا عبده ورسوله እንላለን። እስከዚህ ብቻ ማለት ይቻላል። በዚህ ብቻ የመጀመሪያ ተሸሁዱን እስከዚህ ብቻ ማድረግ ይቻላል። ወይም ደግሞ መጨመር ደግሞ የተሻለ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም መጨመራችን የሚዘግብ ዘገባ መሰላለ። ያም
اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اسكميلو بلن እንግዲህ ምን ሰግደው ሰላት ሁለት ረካ ብቻ ከሆነ ይሄ መጨረሻችን ነው እንቀጥላለን ሌላ ግን ምን ሰግደው ሰላት አሁን ለኛ አራት ረካ እናደርገውና ይሄ አንደኛ ተሸሁድ ጨረስን ማለት ነው ከዚህ በኋላ አሁን ብድግ ብለን ነው ምን እንነሳው ሁለት ረካ ሰግደናል መግሪብ እንሰግድ ከሆነ አንድ ረካ ይቀረናል ዙህር ዐስር ኢሻ እንሰግድ ከሆነ ሁለት ረካ ይቀረናል ብድግ ብለን እንነሳለን ስንነሳ እጃችንን እንደ ድጋፍ ማድረግ እንችላለን ድጋፍ እንዲያርገን ብድግ ማድረግ እንችላለን ከሁለት ረካ በኋላ ከተሸሁድ በኋላ ስንነሳ እጃችንን ብድግ እናደርጋለን አላሁ አክበር የሚለውን ጣት እጃችን እንዲህ እናደርጋለን ከዚህ ቀደም ግን በሌሎች ቦታዎች ላይ ከሱጁድ ስንነሳ እጅ እንዲህ እናደርግ ነበር አሁን ተሸሁድ ከመጀመሪያው ተሸሁድ ስንነሳ እጅ እንዲነሳል አሁን የምንቀራው ቢስሚላሂር ረህማኒር ረሂም እንላለን ፋቲሃን እንቀራለን ሱራ ግን እንቀራ አሁን ሱራ እንቀራ ፋቲሃ እንደጨረስን አሚን እንዳል ሩኩዕ እንወርዳለን ያው እንደቀደሙ ከሩኩዓው ሰሚ አላሁ ሊመን ሐሚደ ብለን እንነሳለን እንደቀደሙ ኢዕቲዳል ያለ ነው የሚባለው ቅድም ያለውን እናለን ከዛ ሩኩዕ እንወርዳለን ሱጁድ እንወርዳለን አንደኛው ሱጁድ እንወርዳለን እንነሳለን ሁለተኛው ሱጁድ እንወርዳለን ብድግ ብለን እንነሳለን ስንት ረካ ከሆነ አራት ረካ ከሆነ የምንሰግደው ሶስት ረካ ከሆነ ግን ቁጭ እናለን አሁን እኛ ቁጭ እንበል በሶስት ረካ እንጨርስ ያው መግሪብ እናደርገው ማለት ነው ግን አራት መስል ከሆነ አራት ይጨምራል ከዛ ቁጭ እንላና አሁን የመጨረሻው ተሸሁድ ማለት ነው ከሱጁድ ተነሳ ከአራተኛው ረካ ጨርሰን የተቀመጥነው ወይም ሶስተኛው ረካ ጨርሰን ተቀምጠናል ቁጭ ስንል አሁን የመጨረሻው ተሸሁድ አኺር የመጨረሻው ተሸሁድ ተቀመጥን ይባላል ማጠናቀቂያ ማለት ነው እዚህ ጋር አቀማመጣችን ከአንደኛው ተሸሁድ ለየት ያደርገዋል ያ ምንድነው ግራ እግራችን በቀኛችን ወደ ቀኝ እናወጣዋለን በእግራችን ስር ማለት በቀኝ እግራችን ስር እናሾልከዋለን ተወሩክ ይባላል እናሾልከዋለን የቀኝ እግር ጣታችን ደግሞ እንደቀድሞ እንተክለዋለን ይህ ምናልባት እግራችን የሚያሳምመን ከሆነ መትከሉን ትተን ለቀቅ አድርገን እንድናደርገው እንችላለን እግራችን ከዚህ አልፋል የእጃችን አቀማመጥ ያው እንደ ቀድሙ ነው ይቀመጣል ጣታችን እንደዛ ይቀመጣለን አተህያቱ ተሸሁዱ የሚቀራው እንደ ቀድሙ ነው የሚቀራው ግን ከቀድሙ ላይ የሚጨመረው ምንድነው ይሄ መጨረሻ ስለሆነ የሚጨመረው ኢነከ ሐሚዱን መጂድ ከሚለው በኋላ ዱዓ እናደርጋለን اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أسرفت إنك أنت وما أعلنت إنك أنت أعلم به مني اللهم اغفر لي اللهم إني أعوذ بك اللهم إني أعوذ بك من عذاب القبر ومن عذاب النار ومن فتنة المحيا والممات ومن فتنة المسيح الدجال يميلون إن لنا كبزي بتشام السلام عليكم بلن مجرس انشلالنا ليلام دعاء مجمر انشلالنا ليلام دعاء وزو نبي صلى الله عليه وسلم يادرقواتشو يتلاقي دعاء وتشالنا يقلم قداي كلم يان قداي كنزي دعاء ما تصلوت هون يادرق دعاء لما أنا يادرقنا يقلم قداي كلبن يان قداي كنزي قاقربن زيقوا مالت انشلالنا ይህን ከጨረስን በኋላ الناس كسلات لموتى لما تناكيا السلام عليكم ورحمة الله بلن في تاتي ودكنياتشن نازورالن ودكني سنازور يكني ገጽታችን የቀኝ ገጽታችን የቀኝ ጉንጫችን ከኋላ ላለው ሰው በሚታይ ያህል እንዲህ እናዞራለን ከዛ አሁን السلام عليكم ورحمة الله بلن የግራ ገጽታችን የግራ ጉንጫችን በግራ በኩል ላለው ሰው በሚታይ ያህል እናዞራለን ከዛ በኋላ ሰላታችን አጠናቀቅን ማለት ነው ከዚህ በኋላ ሰላት ስንሰግድ ነፍስሜታችን ተረብሾ ተወስውሶ ሊሆን ይችላል እነዚህ አይነት ነገሮች ስህተት ተፈጽሞ ሊሆን ይችላል እኛ በትክክል ያላወቅነው አላህ ይቅር ይለን ዘንድ አስተግፊሩላህ እንላለን ከዛ በኋላ 33 ጊዜ ሱብሃንአላህ 33 ጊዜ አልহামዱሊላህ 33 ጊዜ አላሁ አክበር ብንና መቶ ነው ያው لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ብለን ሰላታችን አጠናቀቅን ነው ወደ ጉዳያችን ልሄድ እንችላለን እዚህ ጋር ሳልጠቅሰው ማልፈው ነገር ምን አለ ምን ሰግደው በጀማዓ
በግል ሳይሆን በጅማዓ ከሆነ የጅማዓ ሰላት ላይ በግሩፕ ማለት በጋራ የሚሰገድ ከሆነ መጠንቀቅ ያለብን ነገር አለ። ያ ምንድነው? ገና ሲጀመር እግራችን አቋቋማችን እንደ ፍላጎታችን መቆም የለብንም። ከኢማም ከሰው ጋር ከቀኛችንና ከግራችን ካለ ሰው እግር ጋር አጠጋግተን መቆም አለብን። ሰፍ መስተካከል አለበት። እንዲሁም ሰላቱን የምንጀምረው ኢማሙ ከጀመረ በኋላ ነው። ኢማሙ አላሁ አክበር የምትለው ፊደል ከሰማን በኋላ ነው እኛ የምንጀምረው። እንዲሁም ሩኩዕ ሲወረድ ከሩኩዕ ስንነሳ ስጁድ ሲወረድ ከኢማሙ ተከተለን እንጂ ከኢማሙ ጋር እኩል መውረድ የለብንም። ኢማሙንም ቀድመን መውረድ የለብንም። እንዲሁም በጋራ ሲሰገድ ኢማሙ አሰላሙ አለይኩም ብሎ ሁለቱንም ሳያጠናቀቅ እኛ አንዱን መጀመር የለብንም። እሱ ሁለቱንም ካጠናቀቀ በኋላ እኛ አንደኛችንን እንጀምራለን ማለት ነው። ሰላትን ስግድ በጀማዓ ምናልባት ኢማሙ እኛን ቀድሞን ጀምሮ ሊሆን ይችላል። እኛ በኋላ መተን ሊሆን ይችላል። ኢማሙ ከጀመረ በኋላ ሰው እየተሰገደ መተን ሊሆን ይችላል። ከመጣን ባለንበት እንጀምራለን። ከዛ በኋላ ከጀመርን በኋላ የሰገድነውን ያህል ቆጥረን የቀረንን ደግሞ ያመለጠንን ኢማሙ ካሰላመተ በኋላ ተነስተን ለብቻችን እንሞላለን ማለት ነው። እንሞላለን። ከኢማሙ ጋር ስንገባ ስንጀምር የመጣንበት ቦታ ኢማሙ ሩኩዕ ከመውረዱ በፊት እና ኢማሙ ሩኩዕ ላይ እያለ ከደረስን ያችን ሙሉ ረክዓ እንዳገኘናት ይቆጠራል እና እሷን አንድ ብለን ቆጥረናት የቀረንን ከእሱ ጋር እንደሰገደን ደምረን የጎደለውን እሱ ካሰላመተ በኋላ ነው ተነስተን ቆመን የምንሞላው። የጎደለንን ለመሙላት ተነስተን ስንቆም እሱ ሁለቱንም ካጠናቀቀ ሰላምታዎችን ካጠናቀቀ በኋላ ነው እኛ ካለንበት ብድግ የምንለው እንጂ አንዳንድ ሰው ገና አሰላሙ አለይኩም ሲል ብድግ የሚሉ አሉ። ያመለጣቸውን ለመሙላት እያግባብ አይደለም። ሁለቱንም ማጠናቀቅ አለበት። ሌላውንም በጀማዓ ስንሰግድ መጠንቀቅ ያለብን ኢማሙ ጋር አብረን አንቀራ። ኢማሙ ፋቲሐን ሲቀራ እኛ እናዳምጣለን። ሐረምን እጃችን በደረታችን አድርገን ማዳመጥ ብቻ ነው። ኢማሙ ፋቲሐን ከጨረሰ በኋላ እኛ በውስጣችን ፋቲሐን እንቀራለን። በውስጣችን ድምፃችን ዝቅ አድርገን ፋቲሐን በውስጣችን እንቀራለን። ከፋቲሐ ውጭ ግን ሌላ ነገር አንቀራም። ኢማሙ የሚቀራውን ቁርአን ከማዳመጥ ውጭ ሌላ የምንቀራው ነገር አይኖረንም ማለት ነው። እንግዲህ ሰላታችን በግላችንም ስንሰግድ በጀማዓ ከኢማሙ ጋር ስንሰግድ ሰላትን ከሚያጠፉ ነገሮች መጠንቀቅ አለብን። ያም ምግብ መብላት፣ ውሃ መጠጣት፣ አላስፈላጊ እንቅስቃሴዎችን ማድረግ። አላስፈላጊ እንቅስቃሴዎች ከሰላት ጋር ተያያዥነት የሌላቸው አላስፈላጊ እንቅስቃሴዎችን ማድረግ ሰላትን ያበላሻል። ሌላው ሰላት ላይ ያለን መጠንቀቅ ያለብን ነገር የሰላቱን ግርማ ሞገስ መጠበቅ አለብን። የሰላቱን መንፈስ ስሜታዊነት መጠበቅ አለብን። ያም ስንሰግድ አይናችን ስጁዳችን ቦታ ብቻ ነው፣ ወደ ግራ ወደ ቀኝ ማየት የለብንም። ጆሮአችን ደግሞ የሚያዳምጠው ምላሳችን የሚያነበው ንባብ ነው ማዳመጥ ያለበት ጆሮአችን። ምንለውን ነገር ደግሞ ትርጉሙን እያወቅን ካልነው አእምሯችንን እያስተነተን ነው ማለት ያለብን። ኢማሙ የሚቀራውን ቁርአን ትርጉሙን እያስተነተን ነው ማድረግ ያለብን። ስንሰግድ መጣደፍ የለብንም። እርጋታ የተሞላበት አሰጋገድ መስገድ አለብን። ሩኩዕ ወረድን መርጋት አለብን። ሩኩዕ ላይ ተነሳን መርጋት አለብን። ስጁድ ላይም ረጋ ማለት አለብን። የተረጋጋ ሰላትን መስገድ አለብን። የግብር ይውጣ መሆን የለበትም። እንደው ሰገደ ለማለት እንዲባል ያህል ጠቅጠቅና ጥድፊያ የተሞላበት መሆን የለበትም። አላህ ሱብሓነሁ ወተዓላ በቀን 5 ጊዜ እንድንሰግድ ያደረገው ለምን መሰላችሁ? በቀን 5 ጊዜ አላህ እኛን በሪሞት ኮንትሮል እየተቆጣጠረን ነው ማለት ነው። እና ወደ ሜዳል ለምን ሰግደን ስንወጣ ወደ ግብይቱ፣ ወደ ስራ፣ ወደ ምኑ ሂደን ቢዚ እንሆናለን። ወደ ስራ ስንመጣ ደግሞ ወደ አላህ እንመለሳለን። ሙሉ ቀልባችን ወደ አላህ ይመለሳል። አላህ ተቆጣጠረ ማለት ነው። ይህ ሙሉ በሙሉ ስሜት ወደ አላህ የመጣ ነው አመጣጣችን። ሰላት እንደሰግን ወደ አይቀዘቅዝም። ለምን? በተመስጦ አንድም ነገር በተመስጦ ከሰራው ወዲያው ስሜቱ አይቀዘቅዝም፣ ይቆያል። አሁንም ሳይበርድ ሳይጠፋ ሌላ ሰላት ደርስና ትመጣለህ፣ ታድሰዋለህ። በዛው በሰላት በአምልኮ መንፈስ በአላህ ፍርሃት ተመስጠ ያለ ሰላትን ጨርሰህ ትሄዳለህ። ያ ተመስጦ ሳይቀዘቅዝ ሌላኛው ሰላት ይመጣል።
አሁን እንዲህ አላህ እኛን ለመቆጣጠርና ሁሌም በሱ መንፈሳችን በሱ ፍቅርና በሱ ስሜት የተሞላ ሆኖ እንድንኖር ብሎ ነው አላህ በቀን 5 ጊዜ እንድንሰግድ ያደረገን። ይህ እንግዲህ የግዴታ ሰላት አሰጋገዶች ነው። ሱና ሰላቶችን በተጨማሪ ብንሰግድ አላህ ሱብሓነሁ ወተዓላ ሰላታችን ይቀበልናል። ይህ ሰላት ግዴታ ነው፣ መቅረት የለበትም፣ ወቅቱ ማለፍ የለበትም። በጀማዓ ነው መስገድ ያለብን። ሴቶች ብቻ ግን ቤታቸው ለብቻቸው መስገድ ይችላሉ። በዛ ያሉ ሴቶች ቤት ካሉ ግን እነሱን ሰብሰብ ብለው በጋራ በጀማዓ መስገድ አለባቸው። በጀማዓና በግል የሚሰገደው ሰላት በአጅርም በምንዳም እኩል አይደለም፣ አላህ ዘንድ በሚስበም ግምትም እኩል አይደለምና ለጀማዓ ሰላት ልዩ ትኩረት ማድረግ አለብን። በህይወት እስካለን አንድ ሰው በህይወት እስካለ ድረስ ሰላት መቅረት የለበትም። ሰላት ለመተው ወቅቱን ለማሳለፍ ምክንያት የሚሆኑ 2 ነገሮች ብቻ ናቸው። አንደኛው መርሳት ሲሆን፣ ሁለተኛው እንቅልፍ ነው። እንቅልፍ ላይ ያለን ሳናውቅ ሰላት ካመለጠን አላህ ይጠይቀን፣ ለምን አሳለፍክ ጊዜውን አላህ አይለንም። ግን እንደነቃን መስገድ አለብን። ከረሳን ደግሞ እንዳስታወስን መስገድ አለብን። ማቆየት ማዘግየት የለብንም። ኢንሻአላህ አላህ ሱብሓነሁ ወተዓላ እስልምናቸውን ከተቀበላቸው ሙስሊም ከሆኑ በኋላ የሚያደርጓቸው መልካም ስራዎቻቸውን ከሚቀበላቸው ባሪያ አላህ አድርገን። አላህ ሱብሓነሁ ወተዓላ የቂያማ ዕለት ማለት ነው ትንሣኤ ከቆመ በኋላ ከረሱል ጋር ከሰሓቦቹ ጋር እውነተኛ ሙስሊሞች ዑለማዎች የአላህ ባሪያዎች ጋር አብረን የምንቀሰቀስና ጀነት ምንገባ አላህ አድርገን። ወቢላሂ ተውፊቅ። ለአላህ ይወዳችኋለሁ፣ አላህ ይወዳችሁ። ወሰላሙ አለይኩም ወራህመቱላህ